جمعية الدعوة والإرشاد وتوعية الجاليات بحفر الباطن أمة. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وأصحابه وموالاه. ودي تكبرات مسلمون لموجنا يتوجه. السلام عليكم ورحمة الله وبركاته. يمن التواوسو كأمستو إسلام مأزنات أمستنيو مأزني هنو يحجي مأزنو الله سبحانه وتعالى يحج قديتا أسم الكتاب بتكبرونا بتقدس القرآن إندي هلال ولله على الناس حج البيت من استطاع إليه سبيلا ومن كفر فإن الله غني عن العالمين. إلى الله سبحانه وتعالى ولله على الناس حج البيت مسلم يهونو سوچ لاي يسو بيت هدو قبنيتو يهجس النسرات مفصم قديتا አድርጓል ይላል አላህ Subhanahu Wa Ta'ala። አላህ Subhanahu Wa Ta'ala ሐጅን ማድረግ ችሎታው ኖሮት የገንዘብና የጤና ችሎታ ኖሮት ሳደርግ የሞተ ومن كفر فإن الله غني عن العالمين በእስልምና ኪዶት የእስልምና ተግባራት ሳይፈጽም የሞተ በክህደት አላህ አስጠንቅቋል ማለት ነው። ነብዩም ሰለላሁ ዐለይሂ ወሰለም የሐጅ አፈጻጸምን አስፈልክቶ من حج فلم يرفث ولم يفسق رجع كيوم ولدته أمه على النبي عليه الصلاة والسلام. تككلنياو حج ያደረገ ሰው መስፈርቶቹን ስነ ስርዓቶቹን በትክክል ፈጽሞ ሐጅን የፈጸመ رجع كيوم ولدته أمه ከኃጢአቱ ተሰርዞለት ልክ ከእናቱ ሆድ እንደወጣ ይመለሳል አሉ። ምን ማለት ነው? ትክክለኛው ሐጅ የፈጸመ ሰው ኃጢአቱ ይሰረዝለታል፣ ምህረት ያገኛል አሉ ነብዩ አለይሂ ሰላቱ ወሰለም። فرض الحج في السنة التاسعة من الحجرة. ከሂጅራ በኋላ ሐጅ የተደነገገው በ9ኛው ዓመት ነብዩ አለይሂ ሰላቱ ወሰለም ከሂጅራ በኋላ በ9ኛው ዓመት ነው ሐጅ የተደነገገው። ነብዩም አለይሂ ሰላቱ ወሰለም አንድ ጊዜ ነው ሐጅን ያደረጉት ማለት ነው። ሐጅን በተመለከተ ኢንሻአላህ ዛሬ ለመዳሰስ የምንሞክረው የሐጅ መስፈርቶችን እናያለን ማለት ነው። የሐጅ ቅድመ ሁኔታዎችን ለማሳየት እንሞክራለን። እንደዚሁም የሐጅ ማዕዘናትን ለማየት እንሞክራለን። እንደዚሁም የሐጅ ግዴታዎችን ለማየት እንሞክራለን። እንደዚሁም የኢህራም የሐጅ መጀመሪያ አይነቶችን ለማየት እንሞክራለን ማለት ነው። የሐጅ መስፈርቶች ወይም ቅድመ ሁኔታዎች የሚባሉት አንደኛ እነሱ አምስት ናቸው። አንደኛ አንድ ሐጅ አድራጊ ሙስሊም መሆን አለበት። ሙስሊም ያልሆነ ሰው ሐጁም የትኛውም ዒባዳ መልካም ስራ ለነገው ዓለም የሚሰራው ተቀባይነት የለውም ማለት ነው። ሁለተኛው አተክሊፉ አቅመ አዳም መድረስ ማለት ነው። አንድ ህፃን ልጅ ሐጅ ካደረገ በኋላ ሐጅ አታደርግም አይባልም፣ ተቀባይነት የለውም። እንደዚሁም አልሁርያ ነፃ መሆን አለበት። አንድ ባሪያ ለጌታው ገንዘብ ወይም ለጌታው ንብረት ስለሆነ ሐጅ ማድረግ ካልፈቀደለት ዋጅብ አይሆንበትም ማለት ነው። እንደዚሁም አልስቲጣዓ ችሎታ መኖር አለበት። አንድ ሐጅ አድራጊ ሐጅ ግዴታ የሚሆንበት ችሎታ ማለት በቂ ገንዘብ ከራሱ ደርሶ መልስና ቤተሰቦቹን የሚቀልብበት ችሎታ መኖር አለበት ማለት ነው። እነዚህም ውጁዱ አልመሕረም ለልመርአ አንድ ሴት ሐጅ ዋጅብ የሚሆንበት መስፈርቱ መሕረም ወይም ቅርብ ዘመድ መኖር አለበት። ቅርብ ዘመድ ኖሮ ችሎታ ገንዘብ ካላት ያው መሕረም ደግሞ አቅመ አዳም የደረሰ ወንድ የሆነና እሱም ሙስሊም ሲሆን ሐጅ ዋጅብ ይሆንባታል ማለት ነው። እንደዚሁም የሐጅ ማዕዘናት አራት ናቸው። አንድ ሰው ወደ ሐጅ ከገባ በኋላ ሐጁን ለመፈጸም አራት ዋና ዋና ነገሮች ወይም ማዕዘናት የሚባሉት ነገሮችን መፈጸም አለበት። አንደኛው ማዕዘን አልኢሕራም። ኢሕራም ማለት የሐጅ መግቢያ ለበይከ ሐጀን ማለት ኢሕራም ይባላል። እሱም የሚያስፈልጉ ነገሮች አሉ። ሁለተኛው አልውቁፉ ቢዓረፋ በ9ኛው ቀን ዙልሂጃ በ9ኛው ቀን አረፋ የሚባለው ቦታ ላይ መገኘት ቀን ሙሉ እዛ መቆም ሁለተኛው ማዕዘን ነው ማለት ነው። ሶስተኛው ጠዋፍ አልኢፋዳ
ካዕባውን 7 ጊዜ መዞር እሱም ሶስተኛው ማዕዘን ነው እነዚህ ማዕዘናት አንዱ ከጎደለ ሐጁ ውድቅ ይሆናል ማለት ነው በሌላ በምንም መልክ በሌላ አይጠገንም አራተኛው ማዕዘን መጨረሻው السعي بين الصفا والمروه ሁለቱ ተራራዎች መካከል መመላለስ ማለት ነው አላህ Subhanahu Wa Ta'ala አስመልክቶ ان الصفا والمروه من شعائر الله فمن حج البيت واعتمر فلا جناح عليه أن يطوف بهما ومن تطوع خيرا فإن الله شاكر عليم الله سبحانه وتعالى إن الصفا والمروة كصفا سلجمره سعيون مجمرو كصفا جمرو ود مروة عند سعي بالال كذا سبات ጊዜ ይመላለሳል ማለት ነው አራቱ ማዕዘናቶች በምንም መልክ በሌላ በቤዛ ወይም በፊዲያ አይጠገኑም ማለት ነው አራተኛው ዋጅባቱል ሐጅ የሐጅ ግዴታዎች የሚባሉ የሐጅ ተግባራቶች አሉ እነሱም 7 ናቸው የሐጅ ተግባራቶች 7 ናቸው አንደኛ الإحرام من الميقات ኢህራም ከመደረጊያ ቦታ ለበይከ ሐጅን ብሎ ሐጅ መጀመሩን ማሳወቅ ማለት ነው ሐጅ ማድረጊያ ወደ ሁለት ይከፈላል ሚቃቱል ኢህራም የሐጅ መደረጊያ ቦታ በመባል ይታወቃሉ አንደኛ ሁለት ክፍል አለው አንደኛው ክፍል ሚቃቱን ዘማንያ ሁለተኛው ደግሞ ሚቃቱን መካንያ ይባላል ሚቃቱ ዘማንያ የሐጅ መደረጊያ ጊዜያት ማለት 10ኛው ወር ሸዋል ነው 11ኛው ወር ዙልቃዕዳ ነው ከዙል ሒጃ 8 ቀናት እነዚህ 68 ቀናቶች የሐጅ መደረጊያ ዘማን ይባላል ማለት ነው መካናዊ ቦታዊ የሐጅ መግቢያ የሐጅ ምንድነው ለበይከ ብሎ ሐጁን የሚጀምርበት ቦታዊ ሚቃት የሚባለው ደግሞ ቦታ ማለት ቆሞ ይዘው ደርሶ ከዛው ኢህራም ለበይከ ሐጅን ብሎ ሐጅ የሚጀምርበት ቦታ ይባላል ከነዚህ ቦታዎች አንደኛ ዙል ሁለይፋ በመባል የሚታወቅ ቦታ አለ መዲና አካባቢ የሚገኘው ከመዲና 18 ኪሎ ሜትር ርቀት ላይ የሚገኘው ዙል ሁለይፋ ይባላል ማለት ነው ከመካ ደግሞ 428 ኪሎ ሜትር ርቀት ላይ ትገኛለች መዲናና በመዲና በኩል የሚያልፉ ሰዎች ዙል ሁለይፋ የሚባለው ሚቃተን መካኒ በዛው ኢህራም ይጀምራሉ ሁለተኛው አልጁህፋ የሚባል የሐጅ መደረጊያ ቦታ ነው እሱ ደግሞ የሻም ሰዎች ምስርና በምስር በኩል ወደዚህ የሚያልፉ ሰዎች ከጁህፋ የሚባለው ቦታ ኢህራም ያደርጋሉ ማለት ነው እንደዛውም ቀርነል መናዚል በመባል የሚታወቅ የነጅድና የኸሊጅ የዱባይና የቀጠር በዛ በኩል ያሉ ሰዎች ኢህራም ከዛ ያደርጋሉ አራተኛ የለምለም የሚባል ቦታ አለ ኢህራም መደረጊያ ቦታ እሱ የመንና ከየመን በኩል የሚያልፉ ሀበሻዎችና አፍሪካኖች የለምለም በሚባል ቦታ ነው ኢህራም የሚያደርጉት 120 ኪሎ ሜትር ከመካ ርቀት ላይ ይገኛል ሌሎቹም ዛቱ እርቅ የሚባሉ የኢራቅ ሰዎች በዛ በኩል ኢራቅ የሚያደርጉት እንደዚሁም ተንዒም ጁዕራና የሚባል መካ ያሉ ሰዎች ከዛ ነው ኢህራም የሚያደርጉት ማለት ነው አንደኛው ኢህራም ማድረግ ከሐጅ ዋጅባቶች መካከል ከነዚህ ቦታዎች ኢህራም ያደርጋል ማለት ኢህራም ማለት ለበይከ ሐጅ ጌታ ሆይ አቤት እያልኩ ነው ሐጅ ነይቻለሁ ማለት ነው ሁለተኛው ከሐጅ ዋጅባቶች መካከል አልውቁፉ ቢዓረፋ ኢላ ጉሩብ ወዓረፋ 9ኛው ቀን መቆም ዋጅብ ነው እንደዚሁም አልመቢቱ በሚና ለያሊ ተሽሪቅ ሚናን ሶስቱ ከሐጅ በኋላ 10ኛ 11ኛ 12ኛ 13ኛ ሚናን ማደር እንደዚሁም ሙዝደሊፋን ማደር ከሐጅ ዋጅብ ነው እንደዚሁም ረሚ አልጀመራት ጀመራትን ጠጠር መወርወር እንደዚሁም ሐልቅ ማድረግ ጠዋፉል ወዳ መሰናበቻ ጠዋፍ ማድረግ ለልሙተመቲ ወልሙቃሪን ሐጅ ሙተመቲ ያደረገው ሰው ቃሪንም ሐጅና ዑምራን አንድ ላይ ያደረገ ጠዋፉል ወዳኢን ማድረግ ይጣበቅበታል ማለት ነው በመቀጠል الفرق بين الركن والواجب في الحج የሐጅ ማዕዘናትና የሐጅ ግዴታዎች በመባል አሁን የተጠቀሱት ምንድነው ልዩነታቸው ሲባል ሩክን ወይም ማዕዘን ማለት መሰራቱ ግዴታ የሆነና በሌላ ቤዛ የማይጠገን ዋጅብ ማለት ደግሞ ከቀረ ለምሳሌ ኢህራም መደረጊያ ቦታ ላይ ኢህራም ሳያደርግ ከዛ ቦታ ካለፈ ዋጅብ ይባላል ግን ማረድ
ግድ ይሆንበታል ማለት ነው። طيب በመቀጠል አንዋው الإحرام للحج من الميقات ከቦታ ወይም ኢህራም መደረጊያ ቦታና ኢህራም መደረጊያ ዘመን ውስጥ ኢህራም አይነቶች 3 ናቸው። አንደኛ አልሙተመትዕ ሐጅ ተመቱዕ የሚባል አለ። ተመቱዕ ማለት አስቀድሞ የሐጅ ወር ውስጥ ሸዋል ወይ ዙልቃዳ ውስጥ ዑምራን ኢህራም አድርጎ የዑምራ ስነ ስርዓት ጨርሶ ከዛ በኋላ ራሱንም ተላጭቶ ልብሱን ይለብሳል። ከዛ በኋላ ደግሞ ዙልሂጃ በ8ኛው ቀን ለሐጅ ለበይከ ሐጀን ይላል። ይሄ ተመቱዕ ይባላል። ይሄ ተመራጩ ነው ማለት ነው። ሁለተኛ አልቃሪኑ ሐጅንና ዑምራን አንድ ላይ ከሚቃቱ ለበይከ ሐጀን ወዑምራ ማለት ሐጅና ዑምራን አንድ ላይ አጣምሮ መነየት ማለት ነው። ሙተመትዕና ቃሪን ዑምራን ነይቶ ዑምራን ጨርሶ ከዛ ሐጅን ኢህራም ያደረገና ሐጅና ዑምራን አጣምሮ የጀመረ በግ ማረድ ወይም 1/7 ግመልና ወይም ከብት ለመካ ነዋሪ ምስኪኖች መሰደቅ ግዴታ ይሆንበታል። ከአረደው እንስሳ ደግሞ ብላት አይፈቀድለትም እንደ ኡድያ አይደለም ማለት ነው። طيب ኢፍራድ ወይም ሐጅን ብቻ ነይቶ ለበይከ ሐጀን ብል ወጅ ስርዓትን የፈጸመ ይሄ የሚያርደው ነገር ምንም የለበትም ማለት ነው። በዚህ መልክ ኢንሻአላህ የሐጅን ተግባራቶችን አውቀን ዝርዝሩን የምናነባቸው መጽሐፎችን አንብበን የሐጅ ተግባራቶችን መተግበር ይኖርብናል ኢንሻአላህ። ሐጅ የመባላቸው ነገሮችም አሉ። ከነዚህ ጥንቃቄ ልናደርጋቸው ይገባል። ሌላኛው ሐጅ ማድረግ የሚፈልግ ሰው መጀመሪያ ከአገሩ ሳይነሳ መተግበር ያለበት ነገሮች አሉ። አንደኛ ንያውን ማስተካከል አለበት፣ መነየት አለበት። ንያው ስንል አንድ ሰው ሐላል የሆነው ገንዘብ ሰብስቦ ንያው ዋጅብ የሆነብኝን ከእስልምና 5ቱ ማዕዘንን ሐጅ ግዴታ የሆነብኝን ተገበራለሁ ብሎ ንያውን ማስተካከል ነው። አንዳንድ ሰዎች ዝናን ለማግኘት ወይም ሐጅ ለመባል ወይም እገሌ ሐጅ አደረገ ብሎ እንዲወራላት፣ አንዳንድ ሰዎች ደግሞ ሐጅ እገሌ ካልተባለ የሚቆጣበት ሁኔታ ይታያል። አይ እገሌ እኮ በስሙ አትጥሩት ሐጅ እገሌ በሉ፣ ሐጅ ሙሐመድ፣ ሐጅ አህመድ በሉ የሚባል ነገር አንዳንድ አገር አካባቢ ይታያል። ይህ ስህተት ነው። አንድ ሰው ዘካ ከከፈለ ሐጅ ዘኪ ይባላል። አንድ ሰው ሰላት ከሰገደ ሰጋጅ እገሌ ሰጋጅ ይባላል። እንደዚሁም ሐጅ አድራጊውም ሐጅ እገሌ ሊባል አይገባም። ሁለተኛ ደግሞ ኑዛዜውን በደንብ መጻፍ አለበት። ከሀገሩ ሳይወጣ ሰው ዘልሞም ከሆነ ይቅርታ መጠየቅ ይጠበቅበታል። እንደገና ደግሞ ሐላል የሆነው ገንዘብ ሰብስቦ ሐላል በሆነው ገንዘብ ሐጅውን ማድረግ ይጠበቅበታል ማለት ነው። እንደዚሁም ለሐጅ መልካም ስነ ምግባር ያሉ ጓደኞችን መምረጥ ይኖርበታል። ሐጅ ሜዳ ላይ ከተሰማራ ከኢህራም ጀምሮ እስከ መጨረሻ ድረስ ሙስሊሞቹን አዛን ማድረግ የለበትም። ከሁሉ ኃጢአቶች ቶባ አድርጎ ወደ ሐጅ መግባት ይኖርበታል። هذا وصلى الله وسلم وبارك على سيدنا محمد وعلى اله وصحبه اجمعين